አሁን ወደ ብዙዎች ጥያቄ ልገባ ነው። አቤል መክብብ እና ዳናይት መክብብ እህትና ወንድም ናቸው ወይ የሚል ጥያቄ በጣም የብዙዎች ጥያቄ ነውና ካንተ አንደበት እንስማው። እውነት ከ100 ኪሎ ወይም ደግሞ ከ1 ኩንታል ጤፍና ከዚች አሻንጉሊት የትኛውን ትመርጫለሽ? ሰላም እንዴት ናችሁ? የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ አሪፍ ቪዲዮ መተናል። እንግዲህ እናንተን ፈታ ዘና ያደርጋሉ ያሰብኳቸውን ከተለያዩ ሶሻል ሚዲያዎች ላይ እንግዲህ ሰብስቤ ይዤ መጥቻለሁ። ቪዲዮቹን እያየን አብረን ፈታ ዘና ያለ ቆይታ እናደርጋለን። ግን በማያሳዝን ሁኔታ ዩቲዩብ እንግዲህ አካውንታችንን ፍሪዝ አድርጎታል እና ይሄ ቪዲዮ የሚደርሳችሁ እንግዲህ በታላቅ ትብብር እንድታደርጉልኝ እፈልጋለሁ እና እንግዲህ እዚህ ቪዲዮ ላይ ከስር ላይ ደስ ያላችሁን ሀሳብ ኮመንት ላይ ብታስቀምጡልኝ ቪዲዮ ላይ ካርጉ እንደውም ደስ ላላችሁ ለምታውቁት ሰው ይህንን ቪዲዮ ሼር በማድረግ እንድተባበሩኝ በአክብሮት እጠይቃለሁ። በጣም ብዙ ነገር እንግዲህ ቪዲዮ መሰብሰቡ ቪዲዮ ቀረጻ አሁን ላይቱ እንደምታዩት ላይቱ ራሱ በጣም ያቃጥላል እና ላይቱ ራሱ በጣም ብዙ ላይት ነው የሚያርፈው እና ይህ ሁሉ እንግዲህ አልፌ እንግዲህ ይህ ሁሉ ኢነርጂ አውጥቼ መጥቼ ግን ምንም እየታየልኝ አይደለም እና የማወጣው ኃይል የማወጣውን ኢነርጂ እና የማገኘው ቪው ግን በጣም እየተመታ ነው የመጣው። በተለይ ከቅርብ ጊዜ ወዲህ አካውንታችን እየተመታ ነው እና እናንተም እንግዲህ ለእናንተ ብዬ ሁሉ እንደምለፈው እናንተም ትንሽ ትብብር ብታደርጉልኝ ይህን ቪዲዮ ላይ ካረጋችሁ ደስ ያላችሁ ነገር ኮመንት ላይ በመጻፍ እንዲሁም ለወዳጅ ዘመዶቻችሁ ይህን ቪዲዮ ሼር ብታደርጉልኝ ለእኔ በጣም ትልቅ ትብብር ነው የምታደርጉልኝ እና ወደ 1000 ሰብስክራይበርም እንግዲህ እየተጠጋን ነው። እንግዲህ በቅርቡ 1000 ሰብስክራይበር እንገባለን ብዬ አስባለሁ እና ቪዲዮ እንደሚመቻችሁ አልጠራጠርም። ቀጥታ ወደ ቪዲዮ። ኢቢኤስ ቲቪ ላይ እንግዲህ የሚቀርበው ቅዳሜ ከከሰዓት ፕሮግራም ላይ እንግዲህ ልጆቹ ምን ይላሉ የሚል ፕሮግራም አለ እና የልጆች የሚጠየቁበት ፕሮግራም ነው እና አንድ ህፃን ልጅ ምርጫ ቀርቦላት እንግዲህ ያሳለፈችው ውሳኔ በጣም አነጋጋሪ ነበር። ሰሞኑን ቪዲዮ በጣም ቫይራል የወጣ ነው እና ቫይራል ወጥቷል እና ቪዲዮ እስኪ ልጅቷ ምን መርጣ ነው እንግዲህ ሰውን እንደዚህ አነጋጋሪ የሆነው የሚለውን እስኪ ቪዲዮ ነው። ከ100 ኪሎ ወይም ደግሞ ከ1 ኩንታል ጤፍና ከዚች አሻንጉሊት የትኛውን ትመርጫለሽ? አሻንጉሊትና ከጤፍ እንግዲህ አሻንጉሊት ያው ምንም ጥርጥር የለውም። እንግዲህ ያው ይቺን የምታክል ህፃን ልጅ በጣም የበሰሉ ልጆች ካልሆነ ይህን ምርጫ ሊመርጡት አይችሉም። ያው ከልጅቷ አይፈረድም። ያው ልጅ እያላችሁ ልጅ መጫወት ወይ አሻንጉሊቶች ምናምን የሚያጓጓው እና ከ100 ኪሎ ጤፍ ነው እንግዲህ ይህንን አሻንጉሊት እንግዲህ የመረጠችው እና የቤተሰቦችን በጣም ከባድ ፈታኝ ለልጆች በቃ ከዚህ በላይ ፈታኝ ጥያቄ የለም እና እኛም በብዙ ህይወታችን እናስተውለውም እንጂ እንደዚህ አሻንጉሊት እንመርጣለን። ያው እሷ ህፃን ልጅ ስለሆነች የመረጠችው ውሳኔ ያስገርማል እንጂ ሁላችንም ላይ ያለ ነው። እድሜያችን ከፍ ቢልም እንዲህ አይነት ውሳኔ በቃ አብሮን አይለየንም እና የሚታየ እንግዲህ አሻንጉሊቷን መርጣለች። እናቷ ምን ያህል ስቅቅ እያለች ነበር አሻንጉሊቷን ትመርጣለች ብላ እንግዲህ ያው በልጅቷ አይፈረድም፣ አሻንጉሊቱ መርጣለች። አጨብጭቡላታ እንዴ! እጥፍ አድርገህ ሀገር እሷም ታቅሻለች። ሀገር ወይኔ በላቸው በቃና ቲቪ እንግዲህ ታዋቂ የሆነችው ዳናይት መክብብ እንግዲህ ራሷን ሚዲያ መታለች እና ዩቲዩብ ላይ በይበልጠው ደግሞ ሰፋ አርጋ መታለች እና መጀመሪያ ቪዲዮ አለቃለች። የበፊቷን ዳናይት ራሷን በአዲስ መልክ አርጋ በደንብ አሻሽላን የመጣችው እና እንግዲህ በመጀመሪያ እንግዲህ ይዛልን የመጣችው እንግዳ እንግዲህ አቤል መክብብ ነው። በብዙ የዝማሬ ስራዎቹ የምናውቀው አቤል መክብብ እንግዲህ በራሷ ሚዲያ ይዟ መታለች እና ዳናይት መክብብ እና የአቤል መክብብ እንግዲህ ጉዳይ በጣም አነጋጋሪ ነው። እህት ናቸው ወንድም ናቸው ምናምን የሚለውን ነው በብዙዎች ጥያቄ ልገባ ነው። አቤል መክብብ እና ዳናይት መክብብ እህትና ወንድም ናቸው ወይ የሚል ጥያቄ በጣም የብዙዎች ጥያቄ ነው እና ከአንተ አንደበት እንስማው። እውነት ከአንቺ አንደበት ይሆን ነው ከኔ ስሙት። እሺ እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የኔ አባት ለሱ
አጎቱ ነው። የሱ እናት ደግሞ ወይዘሮ ሰናይት ለኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ። መሳሰላሉ መልካቸው ምናምን ስለሚመሳሰል ብዙ ሰው ያው ጠርጥሮ ነበር። ግን ያው ቅርብ ናቸው። እህትና ወንድም ባይሆንም የአክስት ልጅ ማለት ያው እህትና ወንድም ናቸው። አብረው ነው ያደጉት። ወደ ቀጣይ ቪዲዮ እንሄዳለን። እናንተ ምንድን ነበር የጠበቃችሁት? እህትና ወንድም ናቸው ብላችሁ ነው የገመታችሁት ወይስ እህትና ወንድም አይደሉም ብላችሁ ነው ያሰባችሁትና? እስቲ ኮመንት ላይ አስቀምጡልኝ። እስቲ ወደ ቀጣይ ቪዲዮ። እሺ አልማዝ እንግዲህ አግብታ እንግዲህ አስጨፋሪ መጥቷል እና እስቲ እኔ ውስጥ የአልማዝ ሰርግ ነው። የወጥ ቤቷ ሰርግ ሙዚቀኛ ነው። የወጥ ቤት ሰርግ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ነው? ኧረ ድንች ላጭልን፣ ድንች ላጭልን፣ ሽንኩርት ላጭልን፣ ድንች ላጭልን፣ ሽንኩርት ላጭልን፣ ወጥ ማሽልን። በሁለት እንጀራ ነው ወጥ የምትቀምሰው ሴትዮዋ። በሁለት እንጀራ ነው፣ በሁለት እንጀራ ነው፣ በሁለት እንጀራ ነው፣ በሁለት እንጀራ ሰው ነው። ምን ሊበላ ነው? ምን ሊበላ ነው? ምን ሊበላ ነው? በሬ ጠፋ። በሬ ሰርጉ ቀርቷል፣ በሬም ጠፍቷል እያሉ ወይ ነው። ከባድ አስጨፋሪ ነው እውነት። እንደዚህ አይነት የግጥም ችሎታ አሪፍ ነው። የወጥ ቤቷን ሰርግ እንግዲህ እንደዚህ አሳምረውታል። አሪፍ ያሉ ወይ ነው። በጣም አምሮብሃል። ቴንክ ዩ። ሁሌ ነው ያው እንደዚህ ሽክ እንዳልኩ ነው። ግን ጫማው ይሄዳል እንዴ? መጀመሪያ ሽክ ብለሃል ምናምን አሉ እና በቃ መንሱር ጀማል አለባበሱን እናውቀዋለን። ዝንጥ ብሎ ነው የመጣው እና ያው ሁሉ ጊዜ መዘነጥ ምናምን ደስ ይላል። እንደዚህ ሽቶ ምናምን በዛ ነው የሚታወቀው እና ከዛ ዘንጣል ምናምን አለው። ጫማው ግን ይሄዳል ብሎ በአንዴ አንዳንዴ አድኖ መግደል የሚባለው ይሄ ነው። በቃ ዝርር ነው ያደረገው እና መንሱር ጀማል ከሱፉ ጋር ምንድን ነው ከስክስ አድርጎ ነው የመጣው። ከባድ ዝረራ ነው። እማማ ዝናሽ እስቲ እማማ ዝናሽ እንግዲህ ሁሌ ፈታ ዘና እንዳደረጉን ነው። እስቲ ነው ቪዲዮ አንዴ ከንሳ አባቶ ጋር ፎቶ ላንሳዎት፣ ከንሳ አባቶ እንኳን ተነስቶ አባቴ ከማንም ጋር ስታነሳኝ ትውል የለም እዚህ በደንብ 5-6 ጊዜ አንሳኝ። ተነስቶ አባቴ ጋር ማዝናሽ እንግዲህ ጨዋታ ሁሌ የማይጠገብ ነው እና 5-6 ጊዜ አንሳኝ ነው ያሉት እና በቃ ያላቸውን ስሜት በደንብ ነው የገለጹት እና አሪፍ ዳር ይዘህ የሚስትህ ሙያ የእናትህን ሸንጉር ሳይላጥ ይበላል እንዴ? ማን ይበላል ነው? እናቴ ምን ሆናችሁ ነው? ልትገለኝ ነው? ጃውሬች ሰው በላል። ምግብ አልበላም ብሎ ነው እኔ መስለት ነው ተቆርጠሰርቼ። ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጥራ ታውረም አለ። ሽንኩርት ከነ ፀጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። እንዴ እማ አስገብኝ፣ እኔ ከአንቺ ጋር ልኑር እናቴ። እኔ ችክን ያለች ሽሮ አፍልቼልሃለሁ። የአንቺን ሽሮ ጠጣለሁ እማ። አባት ያሳጣሽ። አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይ ነው ምሰሪ ምግብ ማላታይ ነው፣ መጥፊያሽ ነው የሚሆነው። እማ ሽሮሽን ልጠጣ ነው። ሽንኩርት ይከተፋል እንጂ አይታረድም። አይ ከባድ ነው። ወንድ ልጅ በሆዱ አይደራደርም ይባላል። ሴት ልጅ በምኗ ነው የማትደራደረው? ኮመንት ላይ ያስቀምጡልኛ። እሺ አይኔ ነው ይላል። እስቲ ነው ወይ መላመድ ማወቃቃት ያሻካሄድ ይህንን ቪዲዮ እኔ ፍቅር እስከ መቃብር ብየዋለሁ። እስከ መቃብር ድረስ እስከ ታች ድረስ እንግዲህ የዘለቀ ፍቅር ነው። አይለያችሁ ለማለት ነው። ወደ ቀጣይ ቪዲዮ እንሂድ። እኔ ከምር ሰው በቃ ለይቶለታል ስላችሁ በቃ ሰው አሁን ፍቅር ላይ እስከሆነ ድረስ እንኳን እንደዚህ አቅፏት መንገድ ቢያሻግራት ቀርቶ ለምን አዝሏት አይዞርም ችግር የለውም። ግን አሁን የነዚህ ምን አስበው ነው? ቆይ
አሁን በዚህ አይነት ጭን ብረት ላይ እንግዲህ ፍቅረኛውን አቅፎ መሄድ ማለት አስቡ። ወንዙን እንደምታዩት ነው። ወንዙ ራሱ ንጹህ ወንዝ አይደለም። ተው አንዳንድ ያስቡ። ተው ለብቻ መሻገር እንኳን የሚከብድ ብረት ላይ እንግዲህ እሷን እንግዲህ እንደዚህ አዝሎ መሄድ ይሄ ወደ ጤነኝነት አይደለም። ብቻ ኧረ ጅልስና በተወጣጠረ አይደለም። ልቀቁት፣ ልቀቁት። አይነት ወጣግዋል አይሉ ወጣጣ ምናት ቸሪውጊ ልቀቁት። ምንም አይመጣም። ነግሬ ነበር። ምንም አይመጣም። ልቀቁት። ነፍስ በቀጥ ልቀቁት። ምን ብዬ ነበር? ያራዳ ልጅ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታውጣጣሽ ማለት ነው። የመጨረሻ ጎቤው ነግሬ ነበረ። ምንም አይመጣም። ለምንድን ነው ግን ሰው ልጅ አገላጋይ ሲኖር በቃ ሁሌ ያዙ ይልቀቁኝ ብሎ እያለ የሚያስቸግረው? እውነት እንደኔ ሁሌ ጥያቄ ነው። አቅሙ እንደማይችል ምናምን ያውቀዋል እኮ ያንን ሰውዬ እኮ ለብቻው እንደማያናገረው ያውቃል። ግን አገላጋይ ካለ ሁሌ በቃ ሰው ችግር አለ። ቀስ ብለህ ተመልከታቸው። አረቂት በድግመቱ በኩል ገብቶ ነው እንግዲህ ጉድ የሰራው። እቺ ከባድ ናት። ፍልፍሉ እንግዲህ ያው ጨዋታው ሁሌ ይታወቃል እና ሚስቱን እንዴት እንደጠበሳት የነበረውን ታሪክ እየተናገረው ነው እና እስቲ ነው ቪዲዮ። አንቺ ማግኔት ራሱ ብትውጪ አትስብኝ አልከ? አዎ ስላ ሱናለች። ማግኔት ድንጋይ ይሰበናል። ግጣሙን አያጣም የሚባለው እንግዲህ እንደዚህ ነው የሚመስላችሁ። ሰው አታጡምና ምን አለችው? ማግኔት ብትውጪ እንኳን አስብኝም ሲላት እሷ ምን አለችው? ማግኔት ድንጋይ አይስብም ብለዋለች። እና ከባድ ርዕስ ነው እንግዲህ እንደዚህ ስትለው ይመስለኛል ፍቅር የያዘው ራሱ